እንደገባችሁ $2 ታገኛላችሁ። እዚህ ላይ አንድ ጊዜ ሪሲፕት የሚለው ነክታችሁ ከዛ $0.2 ሰጥኝ ለኔ። ከዛ በኋላ ድረዋን የሚለው አለ 3 ጊዜ ድረው ማድረግ ትችላላችሁ። ድረው የሚለው ነክታችሁ ከዚህ ሪዋርድ ውስጥ አንድ ነገር ማግኘት ትችላላችሁ ማለት ነው። ለምሳሌ እኔ ዋንድ የሚለው ጊፍት ሰጠኝ ማለት 0.1 እስከ 9.9 $100 1000 ኮይን ማግኘት ትችላላችሁ። እኔ አሁን $1 አግኝቻለሁ። በፈለጋችሁ ባንክ ዊዝድሮው ማድረግ ትችላላችሁ። ከፈለጋችሁ ኤምፔሳ፣ ባንክ ኦፍ ኦሮሚያ፣ ሲቢኢ፣ ቴሌብር፣ አዋሽ ባንክ አለ። ሰላም የዜም ፋሚሊ፣ ዛሬ ደግሞ ግሎቭ ላይቭ ላይ እንዴት ገንዘብ እንደሚሰሩት አሳያችኋለሁ። ገንዘብ ማውጣት እንደሚችሉት ላይቭ ላይ እንዴት ኮይን መሰብሰብ እንደሚችሉት በዚህ ቪዲዮ አሳያችኋለሁ። ስለዚህ ሁላችሁ ይሄ ቻናል ሰብስክራይብ አድርጉ፣ ፕሊዝ ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ። ምንም ነገር አይጎዳችሁም። ለኔ ደግሞ ይጠቅመኛል። ቪዲዮ እስከ መጨረሻው ተከታተሉት። ዛሬ ቪዲዮአችን መጀመር በፊት የባለፈው ቪዲዮ ላይ ሰብስክራይብ፣ ላይክ፣ ኮሜንት ለጻፉ ሰዎች 50 የኢትዮ ቴሌኮም ሞባይል ካርድ እሸልማለሁ ብዬ ነበርኩ። በዛ መሰረት ዛሬ 3 ሰዎች ነው ኮሜንት የጻፉ። ስለዚህ ለሶስት ሰው ዛሬ 50 የኢትዮ ቴሌኮም ሞባይል ካርድ እሸልማለሁ። ዛሬም እዚህ ቪዲዮ ላይ ላይክ፣ ሰብስክራይብ፣ ኮሜንት ለጻፉ ለሁለት ሰዎች የኢትዮ ቴሌኮም ሞባይል ካርድ እሸልማለሁ። መሰረቱ ደግሞ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ ግዴታ ነው። እዛ ቪዲዮ ላይ ኮሜንት የጻፋችሁ ሰዎች ደግሞ በዚህ ቴሌግራም ላይ ስልካችሁ ላኩ። ስቶር ላይ ወይም ደግሞ አፕ ስቶር ላይ ሂዱና በእንደዚህ ግሎቭ ላይ ብላችሁ ሰርች አድርጉ። እንደዚህ ግሎቭ ላይ ብላችሁ ሰርች ካረጋችሁ በኋላ ይመጣላችኋል። እናንተ ኢንስታል ካረጋችሁ ይሄ አፕሊኬሽን ኢንስታል አድርጉ። ኢንስታል ካረጋችሁ በኋላ ኦፕን አድርጉና ከዛ ይሄ ፕሮፋይል የሚለው አንድ ጊዜ ክሊክ አድርጉ። ይሄ ፕሮፋይል የሚለው አንድ ጊዜ ክሊክ አድርጉ። ይሄ በጎግላችሁ ሎጊን ታደርጋላችሁ ማለት ነው። ጎግል የሚለው አንድ ጊዜ ክሊክ አድርጉና አግሪ ኤንድ ሼር የሚለው አንድ ጊዜ ክሊክ አድርጉ። ከዛ በኋላ ከፈለጋችሁ ስማችሁ ኤዲት ማድረግ ትችላላችሁ። እዚህ ነክታችሁ ስማችሁ በፈለጋችሁ ኤዲት ማድረግ ትችላላችሁ። ሜል ከሆናችሁ ሜል የሚለው አለ። ሜል የሚለው አንድ ጊዜ ክሊክ ታደርጋላችሁ። ሴት ከሆናችሁ ደግሞ ፊሜል የሚለው ክሊክ ታደርጋላችሁ። እኔ በመጀመሪያ ሜል ብዬ አካውንቱ ክሬት ስላደረኩ አሁን ደግሞ ፊሜል ብዬ ክሊክ አድርጋለሁ። ቼንጅ አቫታር የሚለው አለ። ይሄ ቼንጅ አቫታር የሚለው አንድ ጊዜ ክሊክ አድርጉና ከዛ አልበም የሚለው አለ። አልበም የሚለው ክሊክ አድርጉ። ከዛ የፈለጋችሁ ፎቶዎቹም ሆነ የፈለጋችሁ ነገር መጡና ፕሮፋይል አድርጉ። ከዛ እዚህ ላይ ደግሞ ይሄ ኮድ ታስገባላችሁ ማለት ነው። ይሄ ኮድ በደምዩ YS3JQ6 የሚለው እዚህ ላይ ትሞላላችሁ። ካልሞላችሁ ሪዋርድ አይሰጣችሁም ማለት ነው። ስለዚህ ይሄ ኮድ እዚህ ላይ መሙላት አለባችሁ። YS3JQ6 የሚለው እዚህ ላይ ከሞላችሁ በኋላ ሬጂስተር የሚለው አለ። ሬጂስተር የሚለው አንድ ጊዜ ክሊክ ታደርጋላችሁ። ከዛ አፕሎዲንግ ኢሜጅ እያለ ነው። ከዛ እንደገባችሁ እንደዚህ ነገር ያመጣላችኋል። ከዛ ሪሲፕት የሚለው ነክታችሁ $0.2 ታገኛላችሁ። ክሌም ታደርጋችሁ ማለት ነው። ከዛ ክሌም የሚለው ነክታችሁ 3 ጊዜ ድረው ማድረግ ትችላላችሁ። አሁን ከዛ $100 0.1 አፕ ቱ $9 ማግኘት ትችላላችሁ። ዋን ዴይ ጊፍት የሚለው ለምሳሌ እኔ ዋን ዴይ ጊፍት የሚለው አግኛቻለሁ። ከዛ ደግሞ አሁንም ክሊክ ታደርጋላችሁ 3 ጊዜ ድረው የሚለው ነክታችሁ ለእኔ አሁን $1 አግኛቻለሁ። አሁንም አንድ ጊዜ ቀረኝ ማለት ነው። ከዛ አሁን ደግሞ 0.8 አግኛቻለሁ። ክሌም አድርጌ $2 ሰጠኝ ማለት ነው። እናንተ ማግኘት ትችላላችሁ። ሰዎች ኢንቫይት ካደረጋችሁ ደግሞ እንደዚህ ሪዋርድ ማግኘት ትችላላችሁ። አሁን ደግሞ እዚህ አፕሊኬሽን ላይ ወሳኝ የሆነ ነገር አሳያችኋለሁ። እሱ ሁለተኛ ላይ ያለው ሪል አውተንቲኬሽን የሚለው አንድ ጊዜ ክሊክ ታደርጋላችሁ። የፊታችሁ አሻራችሁን መስጠት አለባችሁ።
ከዛ በኋላ ሶስት ነገሮች አሉ። አንደኛ ኮምፕሊት ፌስ አውተንቲኬሽን የሚለው የፊታችሁ አሻራችሁ መስጠት አለባችሁ። መጀመሪያ ላይ ያለው ጎ አውተንቲኬት የሚለው አንድ ጊዜ ክሊክ አድርጋችሁ ዋል ዩዚንግ ዚ አፕ የሚለው አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ የፊታችሁን አሻራችሁን ትሰጣላችሁ ማለት ነው። እንደዚህ የአረንጓዴ ነገር አለ እዛ ላይ እሱ እስኪጨርስ መጠበቅ አለባችሁ። ከዛ የሆነ ጽሁፍ ማለት ፕሊዝ ኢንተር ዩር ፌስ ኢን ዘ ሰርክ የሚለው እዛ የነበባችሁ አሻራችሁን መስጠት ነው። እሱ ሲጨርስ መጠበቅ አለባችሁ። እሱ ከጨረሰ በኋላ አሻራችሁን ቬሪፋይድ ሆኗል ማለት ነው። ይሄ ቬሪፋይድ ካልሆነ ብር ማግኘት አትችሉም ማለት ነው። ስለዚህ በዚህ ይሄ ጨርሱ። ሁለተኛ ላይ ደግሞ ማይ ሆስት ዳታ የሚለው አለ። ሆስት ዳታ የሚለው አንድ ጊዜ ክሊክ አድርጉና ከዛ በኋላ ፓስወርዳችሁን ማሙላት አለባችሁ። ኮምፕሊት ፓስወርድ አካውንት የሚለው ጎ ቱ ሴት አፕ የሚለው አንድ ጊዜ ክሊክ አድርጉና ከዛ በኋላ እዚህ ላይ ፓስወርዳችሁን ትሞላላችሁ ማለት ነው። የሆነ ነገር አይታይም ግን እሷ እስኪ ጨርስ ጠብቁና ከዛ ፓስወርዳችሁን እዚህ ላይ አስገቡ። ከባድ ፓስወርድ መሆን አለበት። ለምሳሌ ስማችሁና እነ ጥያቄ ምልክት እንደ ቁጥር ጨምሩ። ከዛ ኮንፈርም የሚለው አረንጓዴ ነገር እስኪሆን ሁለቱ ቦታ ላይ ፓስወርዳችሁን አስገቡ። ከዛ በኋላ እንደዚህ አረንጓዴ ይሆናል። ኮንፈርም የሚለው አርጉና ኮንፈርም ሆኗል ማለት ነው። አሁን ኤጀንሲ ለመሆን ደግሞ ማይ ኤጀንሲ የሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ማይ ኤጀንሲ የሚለው ከዛ በኋላ እዚህ ላይ ይሄ ኮድ ሰርች ታደርጋላችሁ 79549072 ይሄ ኮድ ሰርች ካደረጋችሁ በኋላ የኔ ፕሮፋይል ይመጣላችኋል። የፕላስ ምልክት አለች። የፕላስ ምልክት አንድ ጊዜ ክሊክ አድርጋችሁ ከዛ በኋላ እሱ ከጠፋች በኋላ ይሄ ኮድ አለች። የራሳችሁ ኮድ አለች። እናንተም የራሳችሁ ኮድ አላችሁ። ይሄ ኮፒ አድርጋችሁ በውስጥ ላኩልኝ። እኔ ደግሞ ኤጀንሳችሁን ኮንፈርም አድርጋለሁ በዚህ ልክ። ይሄ ኮድ ኮፒ አድርጋችሁ የኔ ፕሮፋይል አለ። የኔ ፕሮፋይል አንድ ጊዜ ክሊክ አድርጋችሁ በውስጥ ላኩልኝ። የኔ ላይቭ ላይ ለመምጣት ደግሞ እዚህ ሰርች አለች። እዚህ ሰርች ላይ ይሄ ኮድ አስገቡ 6779 2309 ብላችሁ ሰርች አድርጉ። ከዛ የኔ ፕሮፋይል ይመጣላችኋል። ለእናንተ ከመጣ ፎሎ የሚለው አንድ ጊዜ ፎሎ አድርጉና ከዛ በዚህ ልክ እኔ ሁሉም ጊዜ ከሁለት ሰዓት ከምሽት 2 ሰዓት ጀምሮ ላይቭ ላይ ነኝ። ላይቭ ላይ መጣችሁ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ሪዋርድ ለማግኘት ሪዋርድስ የሚለው አለ። ሪዋርድስ የሚለው ላይ አንድ ጊዜ ክሊክ አድርጋችሁ አንተ መጀመሪያ ኤጀንሲ ከሆናችሁ ለእናንተ 50,000 በቀን በአንድ ላይቭ ላይ 50 እስከ 50,000 ኮይን ማግኘት ትችላላችሁ ማለት ነው። ለኔ አሁን እኔ ጨርሻለሁ። አሁን እኔ 5000 እያገኘሁት ነው በአንድ ሰዓት ውስጥ። በሁለት ሰዓት ውስጥ ደግሞ 13,000 ኮይን እያገኙ ነው። እናንተ ደግሞ እስከ 7 ቀን ጠንክራችሁ መስራት አለባችሁ። ምክንያቱም ደግሞ የ7 ቀን እስከ 7 ቀን 50,000 ኮይን ማግኘት ትችላላችሁ። ላይቭ ላይ ለመሄድ ደግሞ ጎ የሚለው አለች። ጎ የሚለው አንድ ጊዜ ክሊክ አድርጋችሁ ላይቭ ላይ መምጣት ትችላላችሁ። ይሄ ደቂቃ ይቆጥራላችኋል። እናንተ ላይቭ ላይ ከቆያችሁ ይሄ ደቂቃ ይቆጥራላችኋል። ለምሳሌ ከጨረሳችሁ በኋላ ዴይሊ የሚለው አለ። ዴይሊ የሚለው ጎ ነክታችሁ ላይቭ ላይ በመቆየት አሁንም ሌላ ሪዋርድ ማግኘት ትችላላችሁ። ሌላ ደግሞ የኔ ላይቭ ላይ መጣችሁ ፎሎ ካገኛችሁ ሰዎችን ፎሎ በማድረግ እነሱ ደግሞ ፎሎ ባክ ከመለሳችሁ ይሄ ለኔ ለምሳሌ እኔ 2000 ኮይን 2000 ሰዎችን ፎሎ በማድረግ እነሱ ፎሎ ባክ ካረጉ በኋላ በዚህ ኮይን ማግኘት ትችላላችሁ። ፎሎ ይከፍላል ማለት ነው። ላይቭ ላይ ለመሄድ ጎ የሚለው አንድ ጊዜ ክሊክ አድርጋችሁ እንደዚህ ላይቭ ላይ መሄድ ትችላላችሁ ማለት ነው። ወይም ደግሞ በቀጥታ የኔ ላይቭ ላይ ሰርች አድርጋችሁ ከመጣችሁ በእንደዚህ መምጣት ትችላላችሁ። ሌላ ደግሞ ይሄ አለች የሆነች እንትና ሳጥ የሚመስል ነገር አለች። እሷ 0 ከሆነች ትጠብቃላችሁ። ለምሳሌ አሁን 4 ደቂቃ ላይ ነች።
ዜሮ ከሆነች እንደዚህ ክሊክ አድርጋችሁ ኮይን መሰብሰብ ትችላላችሁ። አንድ ጊዜ ብቻ ሳይሆን ብዙ ጊዜ እንደዚህ ኮይን መሰብሰብ ትችላላችሁ። ላይቭ ደግሞ ከፈለጋችሁ ማይካችሁን ሚውት ማድረግ ከፈለጋችሁ ይሄ ሚውት የሚመስል ክሊክ አድርጋችሁ ሚውት ማድረግ ትችላላችሁ። ገንዘባችሁ ዊዝድሮው ለማድረግ ደግሞ ዋሌት የሚለው አለ። ዋሌት የሚለው አንድ ጊዜ ክሊክ አድርጉ። ከዛ በኋላ ኮይንስ እንደ ፖይንትስ የሚለው አለ። እናንተ ፖይንትስ የሚለው አንድ ጊዜ ክሊክ አድርጉ። ከዛ በኋላ ዊዝድሮው የሚለው አሁንም ዊዝድሮዋል የሚለው ክሊክ አድርጉ። ከዛ $10 ከገባ ዊዝድሮው ማድረግ ትችላላችሁ። ዊዝድሮዋል መታደስ የሚለው አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ ይሄ ኢትዮጵያ ላይ ካልሆነ ኢትዮጵያ ላይ መሆን አለበት። ኢትዮጵያ የሚለው አንድ ጊዜ ክሊክ ታደርጋላችሁ። ኢትዮጵያ ላይ ካልሆነ ከዛ ኢትዮጵያ ላይ ከሆነ ኤምፔሳ፣ በባንክ ኦፍ ኦሮሚያ፣ አዋሽ ባንክ፣ ሲቢኢ፣ ቴሌብር ይከፍላል። ይሄ ውስጥ የፈለጋችሁ መረጣችሁ። እዚህ ላይ $10 ካጋባችሁ ኮንፈርም አድርጋችሁ እዚህ ላይ አካውንታችሁን ትጻፋላችሁ። የሲቢኢ ከሆነ የሲቢኢ አካውንት ተጻፋላችሁ። እዚህ ላይ ደግሞ ስማችሁን ተጻፋላችሁ። ከዛ በኋላ ኮንፈርም የሚለው አለ። ኮንፈርም የሚለው ነክታችሁ ኮንፈርም ማድረግ ትችላላችሁ። የዛሬ ቪዲዮ ይሄ ይመስላል ነበር። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይመቻችሁ።